እንደ ጋራ ምክር ቤቱ በደንብ ቅድም ያልተገለጸ በህገ ደንባችን ላይ አዲስ አበባ ውስጥ ያሉት ሁሉም የፖለቲካ ፓርቲዎች 17ቱ በጋራ ምክር ቤት የታቀፉ በከተማ ማዕከልና በክፍለ ከተማ አንድም አንቀጽ ሳይቀር አንቀጽ በአንቀጽ ስልጣና ተሰጥቷቸዋል ተነጋግረንበታል ሰው ምርጫ የሚካሄድ የዲሞክራሲ ስርዓት ግንባታ በአጠቃላይና ምርጫ የሚካሄድበት አውድ በሌላ በኩል ሐሳብን እዚህ ጋር ሳጠቃልል ወዳጆች ያላነሱት ነገር ምንድነው የቴክኖሎጂ በኦንላይን በዲጂታላይዜሽን ስለሆነ እጩዎቻቸውን እያስመዘገቡ ያሉት ሁሉም የፖለቲካ ፓርቲዎች ጊዜ አልበቃም ብሎ ያቀርቡ አሉ ለኛ ጭምር ለዚህ ምክር ቤት ይሄ የጋራ ጉዳይ ነው ቅድም ውጤታማ ትብብር እና ጤናማ ፍክክር ያልኩት ደግሞ አለው እቺን አሰባው ለኛም ጭምር ቀርቦ ለመንግስትም ቀርቦ ለምርጫ ቦርድ ቀርቦ ነው አሁን የእጩ ማስመዝገቢያ እስከ የካቲት 16 ባለሳሳት የተላለፈው ማለት ነው ኢንጂነር ሱራፌል ቅድም በደንብ ሄዶበታል ስለዚህ በአንድ በኩል የሚያጋጥሙ ችግሮችን ከስር እየወሰድን እየፈታን ነው በሌላ በኩል ደግሞ በሚያስተባብሩን ጉዳዮች ላይ በጋራ እየሰራን ነው አሁን ያለው የአዲስ አበባ የምርጫ አውድ አስቻይ ነው የሚለውን ሐሳብ አስረግጬ ማንሳት ፈልጋለሁ ዶክተር አንድ ሐሳብ ይጨምሩልኝ የፖለቲካ ፓርቲዎች መካከል ግንኙነት እንዲሁም በተናጠል የሚያደርጓቸው እንቅስቃሴ የሚገዛ የአሰራር ቃል ኪዳን ሰነድ መፈረሙ ይታወሳል ከዚህ ቀደም በአዲስ አበባ ደረጃ እንደ ጋራ ምክር ቤት ይሄንን የቃል ኪዳን ሰነድ አክብሮ ከመሄድ አንፃር ፓርቲዎች ያሉበት ሁኔታ ምን ይመስላል ይሄ እንግዲህ የጋራ ምክር ቤቱ የሥራ አስፈጻሚና የምልዓተ ጉባኤ ግምገማ ነው ማነሳው እስካሁን ባለው ሁኔታ አብላጫ ብቻ ሳይሆን በጣም በከፍተኛ ሁኔታ ፈራሚ የፖለቲካ ፓርቲዎች የጋራ ምክር ቤቱን ህገ ደንብ አክብሮ እየሰሩ ነው አብዛኛው በጣም ማለት ነው በግለሰብ ደረጃ የሚስተዋል እዛም እዚህም የሚቀርቡ ሐሳቦች አሉ ያው ዘመኑ የማህበራዊ ሚዲያ ስለሆነ እዛም እዚህም ውስጥም ጭምር ከዛ የማፈንገጥ አዝማሚያዎች አሉ እንደው ለመናገር ያክል ሳይሆን ትክክለኛ ነገር ለመግለጽ ፈልጌ ነው ይሄን ማነሳውና ሸብረክ ማለት ሲኖር ይሄ ኃይል በዛች የጋራ ምክር ቤቷ ቃል ኪዳን ሰነድ እየተነጋገረ እየተደራደረ ችግሮችን እየፈታን እዚህ ቦታ ላይ ደርሰናል ከአቅም በላይ የሆነ በአፈንጋጭ ደረጃ አሁን ምንለው እስካሁን አላጋጠመንም እዛም እዚህም ወጣ ገባነት አሉ እስካሁን ባለው ሁኔታ ጥሩ ነው ነገን እግዚአብሔር መልካም ያርግልን እንላለን እንደ አንድ ኢትዮጵያ